አይሻ ቢንት አቡበከር በእርግጥ እኔ የምሻው አላህና መልእክተኛውን እንዲሁም ዘውታሪ የመሆን ምንጭ ጀነትን ነው ብላ ትናገራለች። የአይሻን የህይወት ታሪክ ልንተርክላችሁ ዛሬ ይዘንላችሁ ቀርበናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁ ትብብር አይለዩን። የአይሻ ህይወት ታሪክ ሴት ልጅ እንደ ተቃራኒ ጾታ አዋቂና ምሁር ለመሆን ብቃት እንዳላት ያረጋግጥልናል። በተጨማሪም ሴት ልጅ በወንዶች አስተሳሰብ ላይ ተጽዕኖ በመፍጠር የአመለካከትና የአመራር ምንጭ መሆን እንደምትችል አልፎ ተርፎም በእንስትነቷ ለባልተቤቷ የደስታ ምንጭ ለመሆን ብቃት እንዳላት ግልጽ ማስረጃ አለው። አይሻ የአንድም ዩኒቨርሲቲ ምሩቅ አልነበረችም። እንዲያውም በዘመኗ ዩኒቨርሲቲ አልነበረም። ግና እንደ አማራ ያንቆረቆረችው ንግግሮቿ በቋንቋ መካነ ጥናቶች እየተጠኑ ይገኛሉ። ሕግን በሚመለከተው የተናገረቻቸው በሕግ ኮሌጆች ይጠናሉ። እንዲሁም ከሕይወቷ ታሪክ የሚነበቡ ድርጊቶቿ የሙስሊሞችን ታሪክ የሚያጤኑ ተማሪዎች ምሁራን ከ1000 ዓመታት በላይ እየተዳሰሱ ነው። አይሻ የእውቀትን ባህር ለመሆን የበቃችው ገና ወጣትነት ዕድሜዋ ነው። ልጅ ሆና ያደገችው በአዋቂነታቸውና በመልካም ስነ ምግባራቸው በሚታወቁት አባቷ አቡበከር ቤት ነው። አይሻ በማራኪ ውበቷና በአስደናቂ ዕውቀት የማስታወስ ችሎታዋ የታወቀች ነበረች። በወጣትነት ጊዜዋ የነቢዩ የልብ ተፈቃሪ ታሳቢ ለመሆን በቅታለች። በሚስትነትም የመቅረብ ወዳጅ ለመሆንም በቅታለች፣ ታድላለችም። ሌሎች ሴቶች ሊያካብቱ ያልቻሉትን ዕውቀት ከእርሳቸው ለማግኘት ችላለች። የነቢዩ ሚስት የሆነችው ገና የ10 ዓመት ልጅ ሳለች በመካ ሲሆን እስከ 2ኛው ዓመተ ሂጅራ በግምት የ14 እና የ15 ዓመት ወጣት እስከሆነችበት ጊዜ ድረስ ሰርጓ አልተከናወነም። የሰርጓ ስነ ስርዓት በተመለከተ እንዲህ ስትል ትተርክልናለች። ከዕለታት በአንዱ ቀን እየተጫወትኩ ነበር። ረጅሙና ዘንፋላው ፀጉሬ ባልተጎነጎነው ቤተሰቦቼ ከመጫወትበት ቦታ መጥተው ወደ ቤት በመውሰድ ለሰርጉ እንድዘጋጅ አደረጉኝ። ባህሪን የተሰራ ቀይ ሰረዝ ያለው የሙሽራ ልብስ አለበሱኝ። እናቴም ጥቂት የመዲና ሴቶች ከበር ላይ ቆመው ወደሚጠብቋት አዲሱ ጎጆዬ ወሰዱኝ። ከጋብቻሽ መልካም ለደስታ ይበለው፣ ሁሉም ያማረ ይሁንልሽ ሲሉም በደስታ ተቀበሉኝ። ከዚያም በፈገግታ የተሞሉት ነቢይ በተገኙበት የዋንጫ ወተት ቀረበ። ነቢዩም ከወተቱ ጎነጩ፣ ለኔንም ሰጡኝ። ስላፈርኩኝ በእጄ እንደያዝኩ ቀረው። ቢሆንም እንድጠጣ ደፋፈሩኝ። እኔም እንደጠጣው ቀሪውን ካጠገቤ ተቀምጣ ለነበረችው እህቴ ለአስማ አሳለፍኩኝ። በዚህም አይነት ሁኔታ ሁሉም እየተቀባበሉ ተጎነጩላት። በዚህ እጅግ ቀላልና የተባረከ በመሆን መልክ የነበረው የጋብቻ ስነ ስርዓት ተካሄደ። የነቢዩ ሚስት መሆኑን የጨዋታ ህይወቷን አላገቱም። ወጣት ጓደኞቿ ከቤት ሊጎበኟት ሲመጡ ስለዚህ ሁኔታ እንዲህ ስትል አይሻ ትተርክልናለች። ጓደኞቼ ከሆኑ ልጃገረዶች ጋር በመጫወት ላይ ሳለው ነቢዩ በሚገቡበት ጊዜ ጓደኞቼ ቤቱን ለቀው ይወጣሉ። ነቢዩም የእነርሱ ከኔ ጋር መሆን እንደሚያስደስተኝ ስለሚያውቁ ለኔ ውዴታ ሲሉ እንዲመለሱ ያደርጋቸዋል። አንዳንድ ጊዜ ቤቱን ከመልቀቃቸው በፊት ባላችሁበት ሁኑ ሁኔታውን በማለትም እንዲህ እያሉ እነሱንም ያረጋጋሉ። ምንም ሳይቆዩም እኛ በያዝነው ጨዋታዎችም ይቀላቀላሉ። የአይሻ የመጀመሪያው የመዲና ህይወት ትጋትና ጥንካሬ የሚጠይቅ ፈታኝ አጋጣሚ ነበር። በአንድ ወቅት አባቷን ከእርሱ ዘንድ ያረፉ 2 ሰሃቦች በመዲና በተወሰኑ ወቅቶች የተለመደ በሆነ አደገኛ ትኩሳት ታመሙ። በዚያን ጊዜ አይሻ አንድ ጠዋት አባቷን ለመጎብኘት እንደሄደች 3 በሽተኞች ተዳክመው ሰውነታቸው ማሾ ስላገኘቻቸው ከባድ ድንጋጤ፣ ተስፋ መቁረጥ ስትጠይቃቸው ትርጓሜ ባልነበረው የቁርአን ምዕራፍ መለሱላት። በሁኔታው እጅግ ተረብሻ ወደ ቤቷ በመመለስ ለነቢዩ በሽታው ስለጠናባቸው ይቃዣሉ አለቻቸው። ነቢዩ ምን እንዳሉ ብለው ጠየቋት።
ምንም እንኳን ትርጓሜው ባይገባትም የሰማችው ንግግር ቃል በቃል ነገረቻቸው። ንግግሯም ነቢዩ የበሽተኞች ሁኔታ ለመረዳት ቻሉ። ይህ ገጠመኝ እጅግ አስደናቂ የሆነ የማስታወስ ችሎታዋን ያሳየናል። ይህም ችሎታዋ ጊዜ እየገፋ በሄደ ቁጥር በዋጋ ሊተመን የማይችል የነቢዩ ንግግሮችን እንድታከማች አግዟታል። ነቢዩ በመዲና ሳሉ ከሚስቶቻቸው ሁሉ አኢሻን ይበልጥ ይወዱ እንደነበር ግልጽ ነው። አንዳንድ ባልደረቦቻቸው አዘውትረው የአላህ ልዑክ ሆይ በዓለም ላይ እጅግ በጣም የሚወዱትን ማንን ነው ሲሉ ይጠይቋቸው ነበር። በዚህም ጥያቄ የሚሰጡን ምላሽ እንደ ጥያቄው ባህሪ የሚለይ ነበር። ለሴት ልጆቻቸውና ለእነርሱ ልጆች፣ ሌላም ጊዜ ለአቡበከር፣ ለአሊ፣ ለዘይድና ለልጁ ለኡሳማ ውዴታ እንዳላቸው አሳውቀዋል። ነገር ግን ከሚስቶቻቸው መሃል ከኸዲጃ ቀጥሎ ማንን ይበልጥ እንደሚወዱ ሲጠየቁ ምላሻቸው አኢሻ ናት የሚል ነበር። እርሷም እጅግ አድርጋ ትወዳቸዋለች። ዘውትሮ ውዴታቸውን የሚያረጋግጥላት ነገር ከእርሳቸው ትፈልጋለች። አንድ ወቅት ለኔ ያለ ፍቅር እንዴት ነው ስትል ጠየቀቻቸው። እንደ ቋጠሮ ሲሉ መለሱላት። ትርጓሜው እንደ ብረት የጠነከረና በቀላሉ የማይፈታ ማለት ነው። ለነቢዩ ያላት ፍቅርና ቅናት የታከለበት ስለነበር ከእርሷ የበለጠ ትኩረት ለሌሎች ሚስቶቻቸው እንዲሰጡ አትፈቅድም ነበር። ከዚህም የተነሳ የአላህ ልዑክ ሆይ እባክዎ ይንገሩን፣ ለመሆኑ በሁለት የሸለቆ መካከል ቢሆኑና አንዱ ሸለቆ የተጋጠ ሌላኛው ልምላሜ ያማረ ጨፌ ቢኖረው በየትኛው ላይ ከብቶቹን ሊያሰማሩ ይሻሉ ስትል ጠየቀቻቸው። ነቢዩም ባልተጋጠው ሸለቆ ላይ ሲሉ መለሱላት። አኢሻም ታዲያ እኔ እኮ እንደ ሌሎች ሚስቶቹ አይደለሁም፣ ምክንያቱም ሁሉም በሌላ ባል አግብተው የነበሩ ናቸው በማለት የእርሷን ማንነት ልታስታውስ ትሞክራለች። በዚህም ጊዜም ነቢዩ ደርበብ የተላበሰ ፈገግታቸውን በማሳየት ዝም ይላሉ። አኢሻ በኸዲጃ በጣም ትቀና ነበር። አኢሻ እንዲህ ስትል ትናገራለች። ዘውትር ስሟን ስለሚጠሩ እንዲሁም ከከበረ ድንጋይ የተገነባ ቤት በጀነት እንደተዘጋጀላት በስርዓት ይነግሩ ዘንድ ከአላህ በታዘዛቸው በኸዲጃ እንደተቀናው በማናቸውም የነቢዩ ሚስቶች አልቀናውም። በግ ባረዱ ቁጥር የሥጋውን የተወሰነ ክፍል የልብ ወዳጆቿ ለነበሩ ይልኩ ነበር። ከዚህም ምክንያት በእነሱ ቤት ከኸዲጃ በስተቀር ሌላ ሴት በዓለም ላይ የለም እያልኩ አዘውትሬ እነግራቸው ነበር። በአንድ ወቅት አይሻ በወቀሳ መልክ ነቢዩን ለምን አዘውትረው አንድ የቁረይሾች ባልተቤት እንደሚያነሱ ብጠይቃቸው ልባቸው በሐዘን በመነካት እንዲህ ሲሉ መለሱላት። እርሷ እኮ ኸዲጃ ሌሎች ችላ ሲሉኝ ያመነችብኝ፣ ውሸታም ሲያደርጉኝ ሐቀኝነቴን ያረጋገጠችልኝ፣ ሲያገልሉኝ የሐዘኔን ሸክምም ለማውረድ ሀብቷን ሁሉ ወጪ ያደረገችልኝ ውድ ባለቤቴ ነበረች። አይሻ ይህ ቅናቷ ለክፉ የማይሰጥ ከመሆኑም ባሻገር ለጋስነቷንና ይህንን አይባልም ለረጅም ጊዜ የሚቆየው የነቢዩን ችግርና የረሃብ ጎጆ በትዕግስት ትይዘው ነበር። ለቀናት የምግብ ማብሰያ እሳት ሳይቀጣጠል ቆይቷል። በዚህን ጊዜ ቤተሰብ ቴምር ውሃ በመመገብ ሕይወቱን ያቆያል። ታዲያ አይሻ ይህ ሕይወት አላስከፋትም። ጠቀም ያለ ገንዘብ ጻዕዱን የሕይወቷን ስልት የማይበግረው እጅግ የተደነቀች ባለሟሏ ሴት ነበረች። በአንድ ወቅት ነቢዩ ሚስቶቻቸው የሌላቸውን ገንዘብ እንዲሰጧቸው ስለተወችላቸው ከሁለት ተለይተው ለወር ያህል ቆዩ። ይህ የሆነው ለስጦታ የሚበቃ እጅግ የተትረፈረፈ ሀብት የተገኘበት የኸይበር ጦርነት የተደረገ በኋላ ነበር። ነቢዩ ከወር ሽሽታቸው በኋላ ለመጀመሪያ ጊዜ የሄዱት ወደ አኢሻ ቤት ነበር። እርሷም እርሳቸውን በማየት እጅግ ስትደሰት ሁሉ አማራጮች የሚያቀርብላት ወይ ራእይ እንደተመጣላቸው ይገልጹላታል። አባቷን ሳታማክሩ ለውሳኔ እንዳትቸኩል በማሳሰብ የሚከተለውን የቁርአን አንቀጽ አነበቡላት። ለቀረበላት ጥያቄ አይሻ ማንንም አላማከረችም። የሰጠችውን ምላሽ በእርግጥ
እኔ የምሻው አላህና መልእክተኛውን እንዲሁም ዘውታሪ የሆነውን የመጪውን ሕይወት መኖሪያ ጀነት ነው የሚል ነበር። የተቀሩት የነቢዩ ባልተቤቶች እንደዚሁ የእርሷን መሰል ምላሽ መስጠታቸው ይታወሳል። በነቢዩ የሕይወት ዘመን ሆነ ከእልፈታቸው በኋላ ከዚሁ ምርጫ ዝንፍ አላለችም። የኋላ ሙስሊሞች በሀብት በተትረፈረፈበት ጊዜ በአንድ ወቅት የ100,000 ዲርሃም ስጦታ አግኝታ ነበር። ገንዘቡን በምትቀበልበት ጊዜ በጾም ላይ ነበረች። ታዲያ የተቀበለችውን ገንዘብ ካዝና ውስጥ አላስገባችም። ይልቁንም በቤቷን አንዳች ነገር ባይኖርም ምንም ሳታስቀር ሁሉንም ገንዘብ ለድሆች መጽዋት ለሚያስቸግረው አከፋፈለች። ይህን ካደረገች ከጥቂት ሰዓታት በኋላ የቤት አገልጋዩዋ የምታፈጥሪበት ጾምሽን የምትፈቺበት የ1 ዲርሃም ስጋ እንኳን ልትገዢ ትቺ ነበር ስትል ጠየቀቻቸው። ባልረሳው ኑሮ ለእርሶ የሚሆን ዲርሃም እንኳ ይኖረኝ ነበር ስትል መለሰችላት። ነቢዩ ህመም በጠናባቸው ጊዜ ሁሉም ሚስቶቻቸው ባቀረቡት ሐሳብ መሰረት በአይሻ ቤት ነበር በምታስታምሙበት ለብዙ ጊዜም ራሳቸውን ከደረቷ ወይም ከጭኗ ላይ በማሳረፍ በአልጋቸው ላይ ይተኛሉ። ከወንድሟ የጥርስ መፋቂያ ሲዋክ በመውሰድ እንዲለሰልስላቸው በጥርሳቸው አኝካ ለነቢዩ ሰጣቸው። ምንም እንኳ አቅም ቢያንሳቸውም በሲዋክ ጥርሳቸውን አሳምረው ፋቁ። ብዙም ሳይቆዩ ህሊናቸው እየሳቱ መጡ። አይሻም የሞት ደጃፍ መከፈቱን ተረዳች። ከተወሰነ ቆይታ በኋላም አይኖቻቸውን ከፈቱ። አይሻም ነቢዩ አይኖቻቸው እንደገና በከፈቱ ጊዜ አትኮራ እያያቻቸው ነቢዩም በጀነት ያለውን ቦታ ሳያይ እንዲሁም የሞት ወይም በዱንያ የመቆየት ምርጫ ሳይሰጠው ሞት አትቀድመውም ሲሉ ተሰሙ። አዎ ከእንግዲህ እኛን አይመርጡም ስትል ለራሷ ተናገረች።